ጠባሳ መኖሩ አለመኖሩ አይደለም። ጠባሳው ማነው ያጠበሰው? ለምንድን ነው ወደዛ መውሰድ የፈለጉት? እኔ የምለው ግን ስንት ፌራ የገባበት ማዕፀን እንዴት ልትፈጠር ቻለች? አይ ቀጥታ አይደለም። እውነትም እንግዲህ ይሄ ፎቶ እና ይሄ ልጅ የእሷ ከሆነ እንግዲህ 6 ፌሮ የገባበት ሴት እንዴት ነው ልጅ ማጸኗ ሊቋጥር የቻለው? እኔ አሁን ጤና ነው የተማርኩት እና ፌሮ 6 ፌሮ እኮ ነው። ይሄ እሷ አይደለም እያልኩ እሷ አይደለም ይሄ ፎቶ እሷ አይደለም ሰው የእሷ ነው። እኔም እስማማለሁ። ይሄ የእሷ አይደለም የሆነ ሀይ ኮፒ ምናምን ተሰርቶ ነው። በቃ ፎቶ እንትን ነው። ኖ የእናንተ ሊመስላችሁ ይችላል እንጂ የራሳቸው ፎቶ ነው። ይኸው ከላይ ያለው አይናቸው አያይም እንዴ? አይናቸው አያይም። ፀጉሯ የእሷ ነው ወይ ማኔር ነው? ገለጥ ገለጥ አድርጋችሁ ይዩት። የራሷ ፀጉር ነው። ፀጉሯ ምን ነው ኢቤስ ላይ እንትን ሲላት አላየሽም? ሮቤላ ግን ምን አስበህ ነው ግን አንተ እንዴ? አይናችሁን እኮ አትመኑ እያልከን እኮ ነው ያለው። ይችት እዚህ ጋር ታያትም እንዴ? ቆይ አይ ሮብዬ ግድ የለህም። ይኸውላችሁ እዚህ ለብርቱካን እያልኩኝ ነው እኔ እዚህ ጋር ተበድላለች፣ በሰዎች እና በፌሮ ተደፍራለች። እና አሁን እቺ ልጅ ይዛ ከመጣች ምንድን ነው የምታረጉት? አሁን እኔ በቂ መረጃ 6 ቀን ተደፍራ ከፌሮ አመልጣ ከጫካ ወጥታ ከዛ በኋላ ቁስል ሊሸፍነው ብዬ ቁምጣ ለብሼ አንድን ሰው አገኘሁትና ራቁቴን ነኝ ብላለች። እዛው ደግሞ ልብሴን ከዩኒቨርሲቲ ስወጣ ልብሴን ሌባ ሰርቆ ነው ብሎ በ50 ብር ገዛልኝ። እንደገና መጀመሪያ ስትጀምር ምናምን የምትኖርባቸው ሰዎች ቤት ማንጋ ነው ሚውት ወቢኮ ሚውቲንግ ወዲያሮቶ ኦኬ። መጀመሪያ ስትጀምር ምናለች? የምኖርባቸው ሰዎች ቤት አመት በዓል ሲመጣ ልብሱን ቀደው መኪና ቤት እንኳን አይደለም የሚሰፉት እዛው ቤት ውስጥ ነው ሰፍተው የሚያለብሱኝ አለች። በሰልባጅ አይገዙላትም እንዴ? ውሸት ቀደደዋ ሴትዮዋ ቀዳዳ ናት ገና ሲጀመር ራሱ ማለት ነው። ይሄ ፎቶ የነሱ መሆኑን እንዴት ነው? ይሄ አታይም እንዴ? እናወጣን እኮ የአበባ ልጆች አወጣ የሚያውቃት ሰው የሚያውቃት ሰው እንዴ? ቅድም እኮ ቡራዩ እንደሚኖሩ ነገሩ። ሮበሌ እኮ ራሷ ናት። አንተ አትከራከር። እሷ ራሱ እኮ አካውንቲንግ ነው የስራ ፊልዷ። ቆይ ላሰማህ እንዴ? አሁን እኮ ከፍቼ የተነበረ ያ ሰምተናል ግን የሚያውቃት ሰው ነው ያወጣላት። እንዴ ተነካ? ስፍራው መንደሩን የተነካው ቤቱ ነው የተቆረቆረው። ይኖ ከናፍ ከየከኘቱ በዴ ከንቤኩ የኙቱ ይሰደደች ይሰሬ መቃ ያራግፋላ ችግሩ የሚያውቃት መንጥሮ አወጣላት። ቡራዩ ነው አይደል? አዎ ቡራዩ ያ አውቃታለሁ ያለው ሰውዬ እሷ የምትኖርበት ቦታ ሄዶ ቤቷ ገብቶ በቪዲዮ ያሳየናል። እንደዛ እናምናለን ማለት ነው። እንደዛ ካልሆነ እንዴት ነው የምናምነው? ይህ ልጅ እውነት ሊኖራት ይችላል። ሮብዬ ኤልያስ ደግነት ሀሰት ነገር አያውቅም። በነገራችን ላይ ካወቃችሁት ማለት ነው። ማርሹ ቲክታክ መጠቀሙን እኔ እንጃ። አዳምጠው ማርሹ በስራ ላይ የነበረች ሰው ነበረች። ታሪኩ እርሷ እንዳለችው ሳይሆን ወዳፍታ ትዳር ያዘችና በትዳር የነበረች ሰው ባሏም የባንክ ቤት ሰራተኛ ሲሆን ነዋሪነቱን ጎጃም ሳይሆን ቡራዩ ከታ አካባቢ መሆኑን እናውቃለን ብለው እዚህ ከምትመለከቱት ምስል ጋር ጽሑፋቸውን አያይ እንደዚህ ነው። እሺ አገይሰኒያማ ማቀበል ላይ ሲኒ ደንዳሙ ወይዬ ማሪ እውነት እቺ ልጅ አይ ዝም ብላ እንደዚህ አታለቅስም። ሳትደፈር እንደ ሴት ልጅ እንደዚህ ልትሆን አትችልም። እኛ እንደ ሴቶች ምንድነው ድምፅ እንሆናትና አዳነች ቤት ትስጣት፣ ኮንዶሚኒየም ትስጣት። ግን አጠልሽታ ቦታችንን አጠልሽታ ሰፈራችንን ሀገራችንን ማን ነው የሚኖረው? አጠልሽታ አይደለማ መለመን ሀቅ ተናግራ ነው ማልቀስ።
agarteen boonyaati. Kan caaltuun faan dalagan, kan rabbirraan faan dalagan. Waggaa 10 duran sin jedha. Eelam akkasi እና አለ ኢቢኤስ ላይ ራሱ እኔ በጣም ቤተሰብ የሆነ ችግሯን እየቀሰቀሰች ድራማ ይሰራሉ። የሚወስዱት መድኃኒት እኮ አለ እንዲያስለቅሳቸው የሚጠቀሙት ሲስተም አለ። ማይ ፍሬንድ ስፍራችንን አጥፍታና አጠርሽታ አይደለም የምትለምነው። መረዳት ካለባት ዩኒቨርሲቲው ራሱ ትክክል አይደለም። ምክንያቱም የዩኒቨርሲቲውን ስም አልጠቀሰችም ልጅቷ ማለት ነው። የዩኒቨርሲቲውን ስም ሳትጠቀስ እንዴት ነው መግለጫ የሚያወጣ? ዩኒቨርሲቲ ሳይጠራ አንዱ ማን ምን እያለ ነበር? ዩኒቨርሲቲው እሷ የተጠቀመችው ሚዲያ መክሰስ አለባት ወይ? ሚዲያ ላይ መቼ ተናገረች? ስሞን ልጅቷ እንዴት ነው ዝም ብሎ መክሰስ አለበት? ዩኒቨርሲቲው ይመስለኝ መግለጫ ለምን ስም ያወጣ ሚዲያ ላይ ሀሰት ወሬ የዩኒቨርሲቲ ስም የጠፋ ስለሆነ ነው እንጂ ልጅቷ በተናገረችው ንግግር አይደለም። ምክንያቱም እነዚህ ሰዎች ያመጡት ይሄንን አጀንዳ ያመጡት ሰዎች የዩኒቨርሲቲን ስም ለማጥፋት ነው ይሄንን ይዘው የመጡት። ከስንት ዓመት በፊት የሆነ ቪዲዮ ማለት ነው። ህፃኑ የእሷ ስም ራሱ የለም። በዛ ነው የእሷ ስም ራሱ ዩኒቨርሲቲ አልገባችም እና የውሸት ወሬ ስለሆነ ማለት ነው ዩኒቨርሲቲውን መግለጫ ያወጣው ለሚዲያ ሳይሆን ስለሆነ ነው እንጂ ለምትኖ አይደለም። ኦኬ አሁን ይኸውላችሁ ሚዲያ ኢቢኤስ ሚዲያ ኢቤክ ላይ እችላለሁ ምናምን እያለ ነው ያችን መኪና የልብስ ማጠቢያ ማሽንም ይሄንን እንዳታስቀሩባት። እቺ እውነት ሊኖራት ይችላል አናውቅም፣ ግን መረጃ ያስፈልገናል። መረጃ እያሰባሰብን ነው። የሚደርሰኝ መረጃ አሳማኝ ስላልሆነ ነው እንጂ አለ እኔ ጋር የደረሰኝ መረጃ እና ዛፍ ላይ ሁሉ አውጥቶ ከዛ ላይ ወደ ታች እንደሚወረውሯቸው ይሄ ሁሉ ደርሶኛል። ግን ተጨማሪ መረጃ እፈልጋለሁ። እስኪ ከአማራ ልጆች 2 ቁጥር ጻፉ፣ 2 ቁጥር ጻፉ። እነሱንም እናስገባ። ምክንያቱም ማዳረስ ኦኬ ወሮን ያስደረጀርተን ወደ ከሰሩ ታፓ ጎዳ ሼር ጎዳ አንጂ ተናገረስ ሚዲያው ራሱ ቪዲዮን ማነሳት አልነበረበትም። ለምንድን ነው ያነሳው? መጀመሪያ ሳይፈትሽ ነው እንደ ወደ ሚዲያ ይዞ የመጣ ማነሳት አልነበረበትም። ለምንድን ነው ያነሳው? አምኖበት አይደለም መጀመሪያ ጊዜ እየለቀቀ እና ችግር አለበት ሁሉ ውስጥ ላይ ሲያውቁ ነው። እዚህ ጋር አንድ ነገር ልጨምርላችሁ። ሁሉም ይደብቃሉ ነገሮች ሁሉ ኢቢኤስ ሮበል የምታውቅ ከሆነ ጉሩ ሜዳ ላይ 45 ተብሎ ነው 2017 3ኛ ወር 13ኛ ቀን የምታስታውሱ ከሆነ ልጅቷ ቦታውን ስም ያልጠራችበት ምክንያት ይሄ ነገር እንደዚህ ተራግቦ ሰው እንጂ ሳይቃወም ለነሱ ከተሸጠላቸው እነሱ ለመሸጥ ነበር። ኢቢኤስ ሰውን ይሄንን ነገር ይዞ ሊመጣ አትጠራሉ ወይ እቺን ልጅ ቦታውን ያስቀይራሉ ወይ ደግሞ ከዛኛው ከ45 ሰዎች ውስጥ ያደርጓታል። ጠብቁት። ወይ ደግሞ ውሸት ነው ተሳስተናል ብሎ ይቅርታ ይጠይቃሉ። አንተ ውሸት ነው ብለህ ነው የምታምነው? ይሄ ነገር እስኪ አንድ እኔ እሷ ራሷ እኮ ነች እኔ እንደዚህ አልተደረግኩትም ውሸት ያለችው ራሷ ልጅቷ ራሷ ነች፣ የኛ አይደለም። መቻለች ኦኬ ልንገር ያዳምጠኝ። አንደኛ እኛ የአገቱን ሰዎች ግቢ ገብቶን ያወጡን አለች። ታገተ የተባለ ሰዎች ልጆች ደግሞ
መንገድ ላይ ወደ ዩኒቨርሲቲ እየሄዱ እያለ ነው ታገቱት ተብሎ ሲዘገብ ነበር። አንድ ሁለተኛ እቺ ልጅ ይህን ሁሉ ጊዜ ስትቆይ ለምን እንዳቆዩን አናውቅም። ሰልጥኑና ወደ ውጊያ ትገባላችሁ። ለእነሱ የሚዋጋላቸው ሰው አትሆኑ። አንድን ሰው አግቶ ወደ ውጊያ የሚያስገቡ አንድ እኮ ከአንተ ጋር ምስማማውን ሰው ከሱ ጋር ነው ፋኖ ይሁን ሌላ ቡድን ይሁን ተናግራለች አልተናገረችም? አልተናገረችም። ማንኛውም ሰው ቢሆን አንተ አሁን ከኔ ጋር እኔን አፈነኝ ከኔ ጋር ተዋጋ ብትለኝ እኔ ከአንተ ጋር ዋጋ ልገል እችላለሁ። ይሄንን ደግሞ አንድ ታጋይ እችን ትንሽ ነገር አያውቅም ብሎ የማሰብ ራሱ ለእኛ እኔ እንደኔ መገመት አያቅትም። አመት ከ6 ወር ደግሞ ጫካ ውስጥ እንዳረሰው እቺ ልጅ አመት ከ6 ወር አንድ ጊዜ ሚውት ያሉና ጥያቄ አለኝ። እስቲ እባካችሁ ተመሳሳይ ሀሳብ ነው እያወራች ያላችሁ ግን እስቲ ከዚህ የተለየ ሀሳብ ካለ ቀጥል። አንደኛ መጀመሪያ ሰብአዊነት ሊሰማ ይገባል። ወንድሜ መጠየቅ ትችላለህ። ቤት አድርግና ተራጠቡ። ልቀጥል። አንደኛ የጉቺ የምትባል ሰውዬ የፖለቲካ ኢንተረስት ያላቸው ሰዎች ገብተው ግቢ ውስጥ ከላይብረሪ ሲወጡ ልጆቹ አልተረዱ እንደዚህ አድርጉ ሲሏቸው አደረጉ። ምን ሀፕን እንዳደረገ ቪዲዮውን ደጋግመህ መስማት አለብህ። አንደኛ የሚቀድመው ሰብአዊ ሊኖርህ ይችላል። ማንም ልትሆን ትችላለህ። ልጅቷ በዚህ ደረጃ እያነባችና እያለቀሰች ይህን የሚያክል ሚዲያ የሀሰት ፕሮፓጋንዳ ይጠቀምባታል ብላ የምታስብ ከሆነ መጀመሪያ ራስህን ነው ማየት ያለብህ። ራስህን ተመልከት። ገብቶሃል አይደለ? እንደዛ የሚያደርግ ቢሆን ሲጀመር ሚዲያውን ከአየር ላይ ከሳተላይት ላይ ይነሳል። ምክንያቱም ከባድ ኢሹ ነው ይሄ። ቀላል ነገር ተደርጎ የሚታሰብ አይደለም። እስካሁን ለገባንበት ኮንፍሊክት እና ግጭት ውስጥ የአማራ መነሻ አንደኛ እነዚህ 17 ልጆች እኮ ዝም ብለን የምንተዋቸው ነገሮች አሉ። የደረሱበትን ነገር ዛሬ አይደለም የዛሬ 100 ዓመት ራሱን እንደው የምንረሳው ነገር አለ። የደረሰባቸውን ነገር ታፍኖና ታግተው ቤተሰቦቻቸው እያለቀሱ መንግስት ሀሰት ነው የፖለቲካ መጫወቻ ነው የተደረጉት የፖለቲካ ቁማር ነው ምናምን ብሎ ሲያወራባቸው አሁን ይቺ ልጅ አንድ ልጅ ተገኝታ የደረሰ እነዛ ልጆች ምን እንደሆኑ ቢያንስ ምን ሊገጥማቸው እንደቻለ ምን እንደገጠማቸው ተወሰነ ፍንጭ ሰጥታናለች። አንተ አሁን የምትለው ግቢ ውስጥ እሷ ያለችው እኮ ላይብረሪ ስንወጣ እሱ ተኩስ ነበረ። ከግቢ ወደ ውጭ ይተኮሳል፣ ከውጭ ወደ ውስጥ ይተኮሳል። እንደዚህ አድርጉ ሲሉ እንደዚህ ተንበልበሉ፣ በዚህ ተኙ፣ በዚህ እንወጣለች። ቆይ ፕሊስ አስጨርሰኝ በእናትህ። ስትስተት ካለኝ ታርመኛለህ። ቪዲዮ እጃችን ላይ አለ፣ ችግር የለውም። አየር ላይ ስለወረደ እውነቱ የተዳፈነ እንዳይመስላችሁ። አሁን 30 ደቂቃ አካባቢ ነው ቪዲዮ። እሱ ዶክሜንት አድርገን ይዘነዋል። አስፈላጊ ከሆነ ላጫወትልህ ይችላል ያለችበት። ከዛ ከወጡ በኋላ ግፊታቸውን እየሸፈኑ ሄዱ። የዛ ነገር ተባባሪ እንደነበሩ ያወጡ በኋላ ግፊታቸውን እየሸፈኑ ሄዱ። የዛ ፕሊስ በእናትህ ሚውት አድርግ አሳረኝ። ከዛ በኋላ ነው ልጅ እያወቁ ከዛ በኋላ ምንም ማድረግ አይችልም። እነሱ ኪድናፕ እንደተደረጉ ያወቁት ከግቢ ከወጡ በኋላ ነው ማለት ነው። እየሆነ ምን ልጅቷን ምን አድርጎ መሳል እንደተፈለገ ትናንትና ብሬኪንግ ኒውስ እየወጡ ነበር። መንግስት ልጅቷ ላይ ሌላ ዶክመንተሪ ይህንን እንድታስተባብር እየሰራበት ነው ምናምን የሚባል ነገርም ሰምተናል። እንግዲህ እንደዛ የሚያደርግ ከሆነ ችግር እስከ ዛሬ እየደረሰብን ላለው እገታና አፈና እናንተ ውሸት መቼ ያልቃል? ሲጀመር እናንተ ታርዳችሁ። ሴት ነሽ አይደለ? ሴት ነሽ። እንግዲህ ይሄ ነገር በአንቺ ይፈጸምልሽ ሌላ ነገር ስለሆነ መልስልኝ። ቆይ ወንድሜ ልጠይቅህ። አንተ አሁን እቺ ልጅ ትናንትና ኢንተርቪው የተለቀቀው ከዛ ከ17ቱ ውስጥ ነው ብለህ ታምናለህ? ኖ አሁን ምንድነው ስም ዝርዝሩንም ደጋግሜ እያየሁት ነበር።
ስፔሲፊካል አድርጋ ግቢውንም አልተናገረችም፣ አካባቢውም አልተናገረችም፣ ያገታተለም ግሩፕ አልተናገረችም። ስለዚህ አሁን እኮ እየተባለ ያለው ምንድን ነው ፈስ ያለበት ተለያይ እንደሚባለው ሌላ ሰው ይጠጣን እኔ ነኝ እያዋራው ተራ ጠብቅና ትናገራለህ። ኦኬ ይኸውልህ እኔ የጠየቅኩ እቺ ልጅ ከዛ ከ17 ውስጥ ነው የተገኘችው። ከ17 ውስጥ ናት እኮ አላልኩም። እዛ ስም ዝርዝራቸውም ላይ የለችም ማለት 17ቱን የታገቱ የአማራ ተማሪዎች ነበሩ። እኛ ያንን ነው የምናውቀው። ስንት ያልተጸወላቸው እኮ ስንት ምስኪኖች አሉ አይደል እንዴ? ልጅቷ ከዛ በሰዓቱ አልተነገረላትም ነው እያልከኝ ያለው ማለት ነው። እንደዛ ከሆነ እችኛው የደምቢዶሎ አይደለችም እያልከን ነው አይደለም? ከደምቢዶሎ ቢሆን ላይሆንም ይችላል። አሁን እኮ አንተ የምትለው ያለው ከነዛ ውስጥ ስላልሆነ ልጅቷ ምንድን ነው እያልከኝ ያለው? ልጅቷ ከዛ ውስጥ ስም ዝርዝሯ ስለሌለ ምንም እንትን የለውም ሴንስ እያደረጋ ሴንስ አይሰጥም እያልከኝ ነው ያላቸውና ያልተነገረላቸው አዳምጠኝ፣ ያልተዘወላቸው የታገቱ ተማሪዎች ይኖራሉ። ይህን ነው የት አካባቢ? ጋምቤላ ውስጥ ነው? ኦሮሚያ ውስጥ ነው? አማራ ክልል ነው? የት ነው መረጃ? ይሄንንም ሀሳብ ስፔሲፊካል አላደረገችም አሉ። በአማራ ክልልም ሊሆን ይችላል። ሰዎቹ ውሸት ነው የሚሉት ቅድም ገብቶ ትክክል ናቸው ማለት ነው። አንተም መረጃ ማለት ነው። ይኸውልህ ልጅቷ ላይ በደል መድረሱን ታምናለህ አታምንም? አንተ በቃ ዋና እሱን ብቻ ንገረኝ። እኔ ሰው እንደዚህ አይነት ሰዎች ናቸው አገሩኝ እኮ አላለችም። አማራ ክልልም የትም ሊሆን ይችላል አልክ እዚህ ጋር። ነገር ግን እኮ ልጅቷ ጠቅሳለች። እየዋሸች ነው እያልክ ነው እንደ ጸጉራቸው እንደዚህ ጸጉራቸው ረዥም ነው ያደረጉትን የለበሱትን ጥቁር ሲያወልቁ ጸጉራቸው ጥቁር ነው እና የቋንቋቸው አክሰንት እንደዚህ ነው ብላ እኮ በአርት ቋንቋ እኮ ተናግራለች። ምነው ኦሮሞ ማይም እኛ አይገባንም እንዴ? እንዴት ነው ያልጠቀሰችው? ጠቅሳለች። በሚገባን ቋንቋ ኦር ደግሞ ለሚዲያ ግልጽ በሆነ ቋንቋ ጠቅሳለች። እሺ ያለችው ንገሪኝ እራስሽ። ሁላችንም አብረን ለሰማን ልክ ጸጉራቸው ሲከፍቱ ጸጉራቸው ረዥም ነው። በእናትሽ የትም ሊታገሉ ጸጉራቸው ሊያሳድጉ ይችላሉ። ምንድን ነው የምታወሪው? ጸጉር ማሳደግ ከአካባቢ ጋር ይገናኛል እንዴ? akka miidiyaan kun yookiin immoo sabni Oromoo kun akka wanta kana miidiyaa kana ofirraa hin himanne dubbii garagalchanii adeemsi isaanii sitti galaa jira. Siistamni isaanii mucayyoon nama keenyas ta'uu danda'a kan biraatis ta'uu danda'a. Eenyummaa hin ibsine. Kanaafuu Oromoo bakka bu'u wanta ta'eef Oromoo wanta kana himachuu yookiin immoo balaaleffachuu hin danda'udha. Adeemsi isaanii sitti galaa jira. Keessatti immoo jecha ijoo xiinxalaa deema. Okay? አንቺ እኮ ይሄን በመካድሽ እኮ ኦሮሞ ነፃ አይወጣም። የኦሮሞ ልጆች የሰሩ ሰዎች እኮ የኔ ቆንጆ ኦሮሞ አይደለም። ዝም በይ ቆይ፣ አንድ ጊዜ ዝም በይ ቆይ። 1 ዓመት ከ6 ወር ጫካ ውስጥ ኖራ 6 ቀን ተደፍራ ተፈራርቀው ደፍረዋት 6 ቀን ሙሉ ምግብ ሳበላ ሳጠጣ 6 ቀን ሙሉ ተነስታ ሄደች እያላችሁን እያደነቁራችሁን አይደል? ጆሯቸው ኦሮሞ ነፃ አይወጣም። መነሳቷ አላስደሰተሽ ማለት መሞት ነበር እና ሞታ ነው። ኢየሱስ ክርስቶስ ራሱ በ3ኛው ቀን የተነሳችሁ፣ የእናንተ ደግሞ የተለየ ነው። በጣም ደንቆሮች ናቸው። ከዚህ በፊትም እኮ አንዱ ታርዶ አይደል እንደ የተነሳው የእናንተ ጉዱ እኮ ፕሮፋይል ላደረግሻት ህንፃ ላይ ወርውራችን መሆን ያልቻልሽ ለእኛ ልጅ ትሆኛለሽ ብያለሁ። አንቺ ተናገሪ። የእነሱ ጉዱ እኮ ያልቃል እንደ የሆነ ጊዜ ሰዎች ሄነችና ኦሮሞ ክፉ ነው ማለት አይደለም እኮ እነዚህ ሰዎች እኮ የተወሰነ ግሩፕ እንደዚህ ስላደረገ ኦሮሞ ሚት አድርግ ሚት እንዳታነሱ ፕሊዝ። ሰውን ሞዴሬተር አንድ ሰው እንዳታወሩ። ሀሳባቸውን መግለጽ ይችላሉ፣ ግን መሳደብ ይሄንን አቁሙ። አንተ ቀጥል። ቅድም ጥያቄ ጠይቃለሁ ያልኩ ቀጥል። ያኛው የቅድሙ መረጃ የለውም ዝም ብሎ ነው የሚያወራ። ሌላ አማራ ተወላጅ ናት። ፕሊዝ ታብታብ ጋይዝ። ጥያቄ ምን መሰለህ? አሁን ልጅቷ
ልጅቷ የትምህርት ቤትም ቦታ አልተናገረችም አይደል? ልጅቷ ታፍናለች ነው ወይስ አልታፈነችም ነው? እናንተ አባባል ልጅቷ አልተደረገችም ነው። እንደገና ደግሞ ብትደረግም ኦሮሞን ይሄ ምንድን ነው የሚጎዳው? ችግሩ ስለ ኦሮሞ አታንሳው። ስለ ኦሮሞ አልተናገርም። እነሱ ናቸው እኮ የሚያገናኙት እኮ ለመሰለህ። አሁን ኦሮሚያ ክልል የምትታፈን ኦሮሞን አይወክልም ያፋኞቹ። አማራ ክልል የምትታፈን አማራን አይወክሉም። ባለጌዎች ካሉ ባለጌዎችን እንደዚህ የሚያደርጉትን ሴቶቻችን እንደዚህ የሚደፍሩትን እያወጡ ማጋለጥ ነው እንጂ ሳይድ ይዞለት እየተበደለን ሰው ጭራሽ ጭንቅላት ማለት ነው። ምንድን ነው ጥቅሙ? ምንድን ነው የሚጠቅመው? አሁን ለምሳሌ መረጃ አለህ አንተ ስለሷ ጉዳይ? ሴትዮዋ መታ መረጃ እኮ ማለት ይህን ደግሞ አጣርቶ ማውጣት ያለበት የመንግስት ስራ ነው። አንድ ሰው ተበደልኩ ካለ ወንድም አንድ ሰው ተበደልኩት አለ ተበድያለሁ ብሎ ወደ ልጄ ሲመጣ እየተደማመጥ ላስቆመ ሳይሆን ይኸውልህ መረጃ አለኝ ብሎ ቡራዩ እንደምትኖርና አግብታ እንደምትኖር መረጃ አለን የብሉ ሰዎች አሉ። አንተስ እሷ ትክክል ተደፍራለች ብለህ መረጃ አለ? እኔ መረጃ እሷና እሷ ብቻ ነች። ከዛ ውጭ ይሄ ነገር ደግሞ አንድ ልንገር፣ ይሄ ነገር ደግሞ እኛ ሰዎች ተበደሉ ሲባል እዚህ ቦታ ያለን ሰዎች ኦሮሞም ሆን አማራም ሆን ሰዎች ተበደሉ ሲሉ ለምን ተበደሉ ብለን መንግስትን ነው መጠየቅ ያለብን። መንግስት ደግሞ አጣርቶ አረጋግጦ በደለኛ አይደለም ይቺ ሰውን አጥፍታለች ብሎ መንግስት ፍርዱን ይስጣት ያቅርባል። ለምንድን ነው እኛ ከተበደለን ሰው ከመንግስት ጎን ቆመን የተበደለን ሰው የምንሰድበው? ምን አገባን እኛ? ምንጊዜም ሰው አመሰግናለሁ። ኦሮሞ እንዴት ናችሁ? ሰላም ናችሁ? እኔ ማለት አሁን የልጅቷ አጀንዳ ብቻ ምን የሚያጨቃጭቅ ነገር አይደለም። ልጅቷ ተበደለችም አልተበደለችም እንግዲህ ተበድያለሁ ብላ ሚዲያ ላይ እንግዲህ አቀረባት አካል አለ። ግን እኔ እንደው ዝለ አስታራቂ ሀሳብ ኢትዮጵያ ውስጥ ዜጎች እየታገቱ አይደለም ወይ ነው ወይ የምትሉት ነው? አሁን ምሳሌ ሰው ታግቼ እንደዚህ ሆንኩ ሲል ይሄ ውሸት ነው ሊባል አይገባም ብዬ አስባለሁ። ለምን በዓይናችን የምናየው ነገር ስለሆነ ብዙ ጊዜ አሁን ምሳሌ አሁን ከሶስት ቀን ከአራት ቀን በፊት እንግዲህ አይታችኋል። የታገቱ ከአውቶቡስ ላይ ወርደው የታገቱ ህዝቦች አሉ፣ ዜጎች አሉ። አሁን እያንዳንዳቸው አንዳንድ ሚሊዮን ብር 1.5 ሚሊዮን ብር እየተጠየቁ ነው። የተገደለም አለ አመልጣለሁ ያለ ማለት ነው። አሁን እነዚህ የታገቱ ዜጎች ያለመደፈራቸው ምንድን ነው ማስረጃ? አሁን እንግዲህ ቀጣይ ሊደፈሩ ይችላሉ፣ ሴቶችም ወንዶችም አሉ። አንድ አውቶቡስ ከ8 ነው ምናምን መሰለኝ ባልሳሳት 65 ሰዎች ታግተዋል ከመንገድ ላይ ማለት ነው። አንድ ነገር እንጠይቅና የአማራ ልጆች በእነሱ ሚዲያ ላይ አማራ ምናምን የሚለውን ነገር አይለኝ ብቻ ዜጋ እየታገደ ነው የሚለው እሱን ቦታችሁ አትቦርቁ። ጥያቄ ተጠይቃችሁ መልሱ ፕሊዝ። መጀመሪያ ቤቱን አክብሩ፣ ህጉን አክብሩ። ሁላችሁ ያ ሁሉንም አክብሩ ፕሊዝ። ተጠይቅ ሚዩት አርግ። ሁላችሁ እዚህ ውስጥ ያላችሁ እኔን ጨምሮ ማለት ነው። ኦሮሞ ኮንቲኒው። እሺ ጠይቀኝ። የአማራ ልጆች ከ17ቱ የታገቱት አንዷ ተገኝታለች ብሎ ሚዲያቸው ላይ እያንጸባረቁ ነው። ዩቱብ ላይ ይቺ ከ17ቱ ያለች አይመስለኝም። እንደኔ እንደምትናገረው ማስረጃ ማለት ነው። ልጨርስና ምሳሌ ፕሊዝ ሚዩት አድርጉ። ሌላ ሰው መልስ ፕሊዝ። እንደ ህጻናት ልመልስለት። እሺ መልሳችሁ ደግሞ አሳጥር። ፓርላማ ታርገዋል። እሺ ምሳሌ አሁን አንዳንድ ጊዜ ለህሊና መፍረድ ምንድን ነው? እኔ ኢንተርቪው ላይ እንዳየሁት ከሆነ ከ17ቱ ላይ ያለች አይመስለኝም። ኦልሞስት ራሱ ኦልሬዲ ራሱ ዩኒቨርሲቲ ላይ ብቻ የገባች አይመስልም። እዛ ሁለት ዩኒቨርሲቲ ይማራለሁ የሚል ነገር አልሰማሁባትም። እሷ እንደምትናገር ነገር ግን ከዩኒቨርሲቲ ውጭ ያሉ ዜጎችም ይታገቱ ስለነበረ
ምናልባት በዛ መልኩ ለሌላው ዜጋ ታፍና ሊሆን ይችላል፣ ታግታ ሊሆን ይችላል። ያን እውነቱን ውሸቱን እሷ ነች የምታውቀው። እንግዲህ አንድ ሰው ተበደልኩ ብሎ ከመጣ ይኸው ልትሰሚ ትችያለሽ። ነገር ግን ከነዛ ከ17ቱ ላይ ግን ሊስት ውስጥ ያለች አይመስለኝም። የዛን ጊዜ ነው የሚል ነገር አላየሁም እሷ ጋር ማለት ነው። የዩኒቨርሲቲው ተማሪ መሆኗ ነኝም የሚል ነገር አልሰሙባት። ምንድነው ብቻ ከዛ አካላቶች አውጥተው በመኪና ዩኒቨርሲቲው ላይ ወሰዱ፣ ወደ ዩኒቨርሲቲ ወደ ወሎጋ ዩኒቨርሲቲ ወሰዱ የሚለውን ነገር ነው እንጂ የዩኒቨርሲቲው ተማሪ ነኝ የሚል ነገር ስትል እኔ አልሰማሁም። አሁን አንዳንዶቹ ከ17ቱ አንዷ ነች የሚለው ነገር እስኪ ፎቶ ማየት አይደለም 17 ላይ ካለች ፎቶቸው የታገቱ ልጆች እኮ ፎቶ ይዛል ድሮ የተደማመጠ አሳረኛው የዩኒቨርሲቲ ተማሪ መሆኗን ራሷ ያረጋገጠችበት ዳይሬክተሩ ጋር ገባሁ። እዛ ዩኒቨርሲቲ በፊት ቁጭ ብዬ የተማርኩበት ቁጭ ብዬ ስለምን ነበረ እዛ ገባሁ። ቀጥታ ዩኒቨርሲቲ ያሳከረኝ እኮ ነው ያለ እኮ ዩኒቨርሲቲው እገዛ አደረገልኝ አይነት ነገር ነው እንጂ ተማሪ ነኝ የሚላል በደንብ ሰምተዋል። ወንድሜ እገዛ አደረገልኝ ያለች እገዛ ነው ያለችው እንጂ ከ17ቱ ልጆች እኮ ድሮ እኮ ፎቷቸው አለ አይደል? የለችም ዩኒቨርሲቲ ገብቻለሁ። እሱ የህይወት ታሪኳ ነው። ባለንተ ነው በደንብ ስሙት። የህይወት ታሪኳ ነው። መጀመሪያ ልጅቷ የድሃ ልጅ ሆነ የጎዳና ልጅ እንደዛ አይነት ነገር ስትል የነበረው ማለት ነው። የህይወት ታሪኳን ነው። ይሄን ያለ አብልጬ እንደዚህ ሆኜ ምናምን ስትል የነበረው የህይወት ታሪኳን ነው። ያወራችው ዩኒቨርሲቲ ላይ ተማሪ ነኝ ያለች ዩኒቨርሲቲው እርዳታ አደረገልኝ ነው። እኔ እንደተረዳሁ ይቅርታ ግን አሳረኛው አንተ ደግሞ ስምህን ቀይር በእናትህ። እያዳመጥክ ለሰውም ቻንስ እየሰጠ በእናትህ ነፍስ አዲስ ስለተሰጠኝ አሳረኛው ለኢንድ ኦፍ ዘ ዴይ ማን የበደለኛ እሷን የበደላ ሰው ተገኝቷል። ይሄ ለእኔ አዲስ ነው ስቶሪ፣ ብዙም አላውቅም ስለ ስቶሪ። እሷን የበደላት እኮ ኦሮሞ ነው አማራ ነው አላለች። በቃ ታጣቂ ሽፍታ ዝም ብሎ የሆነ ታጣቂ አማራ ነው እንደዛ ካላለች እነቶቹ ምናምን የኦሮሞ ምናምን ብሎ ዛሬ ለምን ጻፉ? አብዛኛውን አዳምጣት በእናትህ ይሄ ፖለቲካ ትግሬ ጉራጌ አላለችም ልጅቷ፣ አልገለጸችም አልከኝ ማለት ነው። እንግዲህ አላዳመጥኩም። ግን ለምንድነው አክቲቪስቶች ኦሮሞ በየቦታው ሲሄድ እነዚህ ኦሮሞ የተረገመ መሬት ምናምን ብዙ ቪዲዮ አይቻለሁ ማለት ነው። ለዛሬ ጠየቅኩኝ ወንድሜ እና ትንሽ ያዳምጥ ፕሊዝ መልስ ወንድማችን ቀጠለ አሳረኛው እድሉ ከሰጣችሁ ቴንክ አመሰግናለሁ። ግን እኔ እድሉ ስለሰጠኝ ነው ያወራሁት እና ይቅርታ ጣልቃ ከገባሁ። እኔ እንደተረዳሁት ምን መሰለሽ እነዚህ ኦሮሞ ነው እንደዚህ ነው የሚለውን ነገር ከልጅቷ አንደበት እንደተረዳው ነገር እኔ ይሄ ነው ያለችው። ይሄኛው ስም ጠርታ ታጣቂ ታግቶኛል አይነት ነገር ነው። ይሄ ፖለቲከኞቹ ኦሮሞ ነው የሚለውን ነገር ይሄ ፖለቲካ ነው። ይሄ አንዱ ከአንዱ ለማጋጨት የሚያደርጉ በአማራውም አሉ በኦሮሚያውም አሉ። እነዚህን እኔ አለም ግን እንደ ሰውኛ ልጅቷ በቃ ተጎድቻለሁ አይነት ነገር እኔ እውነቷን ሊሆን ይችላል ወይ ደግሞ ሌላ ነገር አለ። እንግዲህ እኔ ትልቅ ሚዲያ ላይ የቀረበችበት መንገድ ራሱ እኔ ደስ አላለኝ። በነገራችን እኔ እውነቱን ልንገራችሁ ማለት ነው ለመሰላችሁ በእንደዛ አይነቱ ጥንቅጥ ባለበት ጊዜ ይህን እሹ ይዞ ሚዲያ ትልቅ ሚዲያ ላይ ይዞ መቅረብ ልጅቷ መርዳት ካለ በግል ዝም ብሎ መርዳት ሲቻል ሁለቱም ብሔር በጣም የበለጠ እንትን ውስጥ ለማስገባት የተደረገ ነው ብዬ ነው የማስበው። ሌላ ነገር እኔ ምንድን አላውቅም። እናንተ ቆም ብላችሁ አስቡ። ምሳሌ አሁን እንግዲህ አስቡ ወለጋ ላይ እንደዚህ ወንኩ ብላ ከመጣች የሚመስለው እንደዛ ነው። ነገር ግን መደፈር አለ። ገሌ ነው የሚለውን ነገር ሳይሆን ተማሪውን ማውገድ ያስፈልጋል። ለምን አሁን በቅርብ ጊዜ እያየን በግልም ሰዎች ይደፈራሉ፣ በጅምላ